السلام عليكم ورحمة الله وبركاته. እንደምን አመሻችሁ ሰላም ናችሁ ለሰላም ሁሉ መልካም ነው ወይ ያሚቲ ተከታታዮች የክርስቲያን ወገኖችን በያላችሁበት ሰላማችሁ ይብዛልኝ እንግዲህ ባለፈው 8 ወር 7 ወር ከደረስ ተፍቼ ጋርም ያለው በየጊዜው መጣለው ላለው መምጣት አልቻልኩም እንግዲህ ስራ ጋር ስላተመቻቸልኝ ነው ሆኖም ሰሞኑን በተለይ እመጣለው በያስቤ ነበር ሆኖም ግን አሁንም እንደዛው ስላተመቻቸልኝ መምጣት አልቻልኩም የቀኑ ለመምጣት አስቤያለሁኝ በተለይ በዚህ ጉዳይ በዛ ላይ ሐሳብ መስጠት አለብኝ ሆኖም ግን ነገሩን አይት ማረጉ መልካም ነው በሚለው ነው አባል ነች ቡሬ ዙሪያ ቡሬ ወረዳ ተወልዳ ያደገች የ19 ወይም 20 አመት ወጣት ነች የፋኖ አባል ነች መስዋዕት የሆነችው እህታችን ጥቅምት 2 ቀን 2018 ዓመተ ምህረት ከጠላት ኃይል ጋር በተደረገ ውጊያ አነስ ያለ ቀላል ጉዳት ደርሶባት በጠላት እጅ ከወደቀች በኋላ በዚህ ዘመን በተለይ በዚህ በ20ኛው ክፍለ ዘመን ሊደረግና ሊፈጸም ቀርቶ ሊታሰብ የማይችል አደገኛ የሆነ ባርባሪክ የሆነ ኋላ ቀር የሆነ አውሪያዊ ድርጊት ተፈጽሞባታል በአካሏ ላይ ከባድ የሆነ ጉዳት በማድረስ በድኗ ላይ በመጫወት አረመኔያዊ ተግባር ፈጽሟል የብልጽግና አረመኔ ሰራዊት አማራ ሚል ንቅሳት ነበረ ቆዳዋ ላይ እሱን በስለት ከመግፈፋቸው ባሻገር ጥቶቿን በመቁረጥ አስፋልት ላይ ጭምር በመጣል ከዘመናት በፊት ሰው ልጅ ኋላ ቀር በነበረበት ዘመን እንኳን የማይደረጉ አሳፋሪ ድርጊት ፈጽሟል አገዛዙ እንግዲህ ሰማዕት የሆነችው መስዋዕትነት የከፈለችው እህታችን ፋኒት ባለም ዋሲውን አርብሲ መንፈሳዊት ምትባል ቀበሌ ቡሬ ዙሪያ ስርዓተ ቀብሯ ተፈጽሟል ማለት ነው በአጠቃላይ የተከሰተው ድርጊት እጅግ የሚያሳዝን ነው እንግዲህ ጦርነት ውስጥ ነው ያለነው በጦርነት ውስጥ መማረክ ይኖራል መቁሰል ይኖራል መሞት ይኖራል ያለም የነበረም የሚቀጥልም ነው ነገር ግን እነኚህ አረመኔው አገዛዝ ሰራዊት አባላት በርግጥ በአገዛዙ በኩል የሚሰጣቸው ስምሪት እንደነኛ አይነት የሽብርና የጥቃት ተግባራትን በማስፋፋት ፖለቲካ ዓላማቸው ማስፈጸም ፍላጎታቸው ስለሆነ ይህንን በማድረግ ሌላው ማህበረሰብ ላይ ሽብር መፍጠር በአማራ ህዝብ ላይ ያላቸውን ጥላቻ ህዝቡን ለማጥፋት ያላቸውን ጽኑ ፍላጎት ፍንትው አድርጎ በሚያሳይ መንገድ ይሄን ድርጊት ፈጽመውታል ፋኒት በዓለም ላይ የተፈጸመው አዘግናኝ ድርጊት በሌሎች በየጓዳው በየቦታው በየጊዜው ሲፈጸም የቆየ ነው ያገዛዙ ሰራዊት ወደ አማራ ክልል ከገባበት ጊዜ ጀምሮ ላለፉት ከሁለት አመታትና ከዛም ማለፍ ላለ ጊዜ ውስጥ በእያንዳንዱ ቦታ በተንቀሳቀሰባቸው ሁሉ ሴቶችን ህፃናትን አረጋውያንን የጥቃት ኢላማ ያደረጉ እንደነኝና ተመሳሳይ ሌሎች ዘግናኝ ድርጊቶችን ሲያደርጉ ቆይተዋል በደን የሆኑ በህይወት የሌሉ ሰዎችን ከገደሉአቸው በኋላ ማለት ነው አካላቸውን በመቆራረጥ ብዙ ለመናገር የሚዘገንኑ ሚዲያ ላይ ለማንሳት የሚቀፉ ነገሮችን ሲያደርጉ ነው የቆዩት እንግዲህ ይሄንን አውሬያዊና አረመኔያዊ አገዛዝ ነው ፋኖ እየታገለና እየተዋጋ ያለው እንግዲህ በዚህ አጋጣሚ ለቤተሰቦቿ ለጓዶቿ ለትግል አጋሮቿ መጽናናትን ይመኛል ሰሞኑንም እንደዚሁ መጣለው ያሰብኩ ነበር በተለይ በሁሉ አካባቢ ባለው ጉዳይ ላይ ሐሳብ ሰጣለሁ ብዬ ነበር ያን ለነገና ሳድረውና ሆኖም ግን ዛሬ ባለው ነገር ላይ አንዳንድ ነገር ልበል በጎጃም አካባቢ የተፈጠረ ነገር አለ ያን ተከትሎ ደግሞ ሚዲያ ላይ ወጣ ያለ ንግግር የሚናገሩ ልጆች አሉ እነዛ ነገሮች ደግሞ ማህበረሰብ የሚያጋጩ መሆን የለባቸውም ትግሉ ማጋ እንደሆነ በግልጽ የሚታወቅ እስከሆነ ድረስ ማህበረሰብን መንካት ትክክል አይደለም ምክንያቱም
በኋላ እንዲህ ብላችሁ ነበር የሚባል ነገር ሊመጣ ስለሚችል ተነዛ ነገሮች መቆጠብ ግድ ይላል። በቀጥታ ባለቤቱን ብቻ ወይንም ደግሞ ያን ድርጊት የፈጸመውን ብቻ ለይቶ ማውገዝም ሆነ ለይቶ መተቸት ግድ ይላል። ከዛ ባለፈ ግን ወደ ማህበረሰብ መውሰዱ ትክክል አይደለም። ሆኖም ግን በአማራ ማህበረሰብ ላይ አሁን እየተፈጠረ ያለው ነገር ወደ ሌላ አቅጣጫ የሚወስድ ነውና ጥንቃቄ ያስፈልገዋል። በሁሉም አካባቢ ያለው ነገር እነዚህ አይነት ነገሮች አሉ። ሆኖም ግን ሰሞኑን አይታችሁ ከሆነ ሞቅ አድርገውት ነው የከረሙትና አሁን ደግሞ እንደዚህ አይነት ነገር ሲፈጠር ያ እነሱ ወደሚፈልጉበት ሁኔታ ተሄደላቸውም በመሃል ያ አብሯቸው የነበረው ሁላ እየተመለሰ ነው የታየው። ወይንም ደግሞ እነሱ ይዘውት የመጡትን ሐሳብ አብሮ ሲያራምድ የነበረ እነዛ ጭምር ወደ ኋላ የተመለሱበት ሁኔታ አለና እነዚህ ነገሮች ደግሞ ሌላ ችግር ሊፈጥሩ ስለሚችሉ አሁንም ጥንቃቄ ያስፈልጋል። ያለፈ ንግግር ሚዲያ ላይ በነገራችን ላይ ሴፍ ተደርጎ የሚቀመጥ ነገር እላፊ አትናገሩ። ምክንያቱም መልሶ የአማራን ህዝብ የሚጎዳ ነገር ላለመናገር ብትቆጠቡ መልካም ነው። ስሜታዊ የሆኑ እየወጡ የሚናገሩ አንዳንድ ልጆች ስለተመለከትኩ ነው። ይሄ ነገር ደግሞ ትክክል አይደለም፣ ዋጋ ያስከፍላልና እዚህ ላይ ጥንቃቄ ማድረግ አለብን ሁላችንም። ሆኖም ግን በዚህ ጉዳይም ላይ ሆነ ሰሞኑን በሁሉ አካባቢ ባለው ነገር ላይ ነገና ተነገ ወዲያ እንመለስበታለሁ። ለዛሬው እዚሁ ይብቃኝና አሁን ሚዲያ ላይ ባለው ነገር ላይ ሁላችንም ጥንቃቄ ብናደርግ ጥሩ ነው። ምክንያቱም አሁን እየተደረገ ያለው ወይንም አሁን እየሆነ ያለው ነገር ስሜታዊ የሚያደርግ ነው በርግጥ። ሆኖም ግን እባካችሁ ጥንቃቄ አድርጉ። የተደረገው ድርጊት በጣም አደገኛ ነው። ማህበረሰቡን ወደ ሌላ አይነት ስሜት ውስጥ የሚከት ነውና ይሄ ነገር ደግሞ ጥንቃቄ የሚያሻው ነውና እዚህ ላይ መስራት ብትችሉ በተለይ ተሰሚነት ያላችሁ ሰዎች እዚህ ላይ ጥንቃቄ ቢደረግ መልካም ነው። ምክንያቱም አሁን እየተሄደበት ያለው አካሄድ በጣም አደጋ ላይ የሚጥል ነው። ምክንያቱም በችግር ላይ ችግር እንዳይፈጠር ማህበረሰቡ ላይ ሌላ ጣጣ እንዳያመጣ እዛ ላይ ጥንቃቄ መደረግ አለበት። በተለይ በሰሞኑን ሲካሄድ የነበረው አካሄድ እዛው አማራ ክልል ውስጥ ያለውን ማህበረሰብ ጭምር ለማባላት ተብሎ ሳትስቦ የተደረገ ነው። በነገራችን ላይ አከሌ የሚባል ስም መጠራት አልተቻለም። እስካሁን ድረስ ቢጠራ መልካም ነበር። ግን የሰማነው ነገር አለ። ያን ግን እርግጠኛ ሳንሆን እንደዚህ ነው ማለት አንችልም። ያንን ለጊዜው ይቶ ላይ ያለውንም ነገር መመልከቱ መልካም ነው። አልፎ መናገር ተጠቅሞ ጉዳቱ የሚለውን አመዛዝነን ነው ወደዛ መሄድም ያለብን። እሺ ለዛሬው ዙ ላይ ይብቃኝና እንግዲህ አዲስ እየመጣው ስለሆነ ስለጊዜው ነገና ተነገ ወዲያ እንሄድበታለን። መሬት ላይ ያለውን ነገርም ሆነ አሁን እየተካሄደ ያለውን ነገር ለዛሬ ዙ ላይ ይብቃኝ። የነገ ሰው ይበለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።